በርቀት ፍቅር ወይንም ሎንግ ዲስታንስ ሪሌሽንሺፕ ውስጥ ሆኖ አጋርሽ ችላ ሲልሽ ስሜቱ ከባድ እንደሆነ እረዳለሁ። ርቀት በራሱ ባለበት ሁኔታ የኮሙኒኬሽን መቋረጥ ወይንም መቀነስ ጭንቀትን ይፈጥራል። በርቀት ፍቅር ውስጥ ያለን ክፍተት ለመሙላትና የእሱን ትኩረት መልሶ ለማግኘት ግንኙነታችሁ ይበልጥ ጠንካራ ሆኖ እንዲቀጥል ለማድረግ ሁኔታዎችን ለማስተካከልና ስሜትሽን ለመጠበቅ የሚከተሉትን ነጥቦች በዛሬው ቪዲዮ እንመለከታለን። ለቻናል አንደኛ፣ ሁኔታውን በትዕግስት መመልከት። ችላ እያለሽ እንደሆነ ከመደምደምሽ በፊት በሱ በኩል ያለውን ሁኔታ ለማወቅ ሞክሪ። ምናልባት በስራ መደራረብ፣ በቤተሰብ ጉዳይ ወይንም በሌላ የግል ችግር ምክንያት ሊሆን ይችላል ዝም ያለሽ። መቸኮል የለብሽም። ስሜታዊ ሆነሽ ወዲያውኑ መልእክት ከማከታተል ይልቅ ለጥቂት ቀናት በረጋ መንፈስ ተከታታዩ። ሁለተኛ፣ ግልጽ የሆነ ውይይት ማድረግ። ስሜትሽን በግልጽ መናገር በጣም አስፈላጊ ነው። ነገር ግን በውቀሳ መልክ ሳይሆን በስሜትሽ ላይ ተመስርተሽ አናግሪው። ለምሳሌ እንዲህ ማለት ትችያለሽ። ሰሞኑን ብዙን አለመገናኘታችን እያሳሰበኝ ነው። እኔ ከአንተ ጋር ማውራት ደስ ይለኛል። አንተ ጋር ያሉ ሁኔታዎች ግን እንዴት ናቸው? የሚረብሽ ነገር አለ ብለሽ መጠየቅ ትችያለሽ። ይህ አቀራረብ እሱ የመከላከል ስሜት ውስጥ ሳይገባ እውነቱን እንዲነግርሽ በር ይከፍትልሻል። ሶስተኛ፣ የራስሽ ህይወት ላይ ማተኮር። አንድ ሰው ችላ ሲልሽ ሙሉ ትኩረትሽን በእሱ ላይ ካደረግሽ ጭንቀት ይጨምራል። ይልቁንም ትኩረትሽን ወደ ራስሽ መልሺ። ጊዜሽን በሌላ ነገር ሙዩ። ከጓደኞችሽ ጋር መውጣት፣ መጽሐፍ ማንበብ ወይንም በራስሽ በትምህርትሽ ላይ መጠመድ ትኩረትሽን ወደ ሌላ ነገር የሚከፋፍል ነገርን ማድረግ ነገሮችን ላለማስታወስ ይረዳሻል። አራተኛ፣ ግፊትን መቀነስ። እሱ እየራቀ በሄደ ቁጥር አንቺ እየተከተልሽ በመደወልሽና መልእክት በላክሽ ቁጥር እሱ የበለጠ እንዲርቅ ሊያደርገው ይችላል። ቦታ ስጪው። ለተወሰነ ጊዜ አንቺ መደወል ወይንም መልእክት መላክ አቁሚ። አንቺን የመናፈቅ እድል ስጪው። በእውነት የሚያስብሽ ከሆነ መራቅሽን ሲረዳ እሱ መፈለግ ይጀምራል። አምስተኛ፣ ገደብ ማበጀት። ሁኔታው ለረጅም ጊዜ ከቀጠለና አንቺ ጥረት እያደረግሽ እሱ የማይለወጥ ከሆነ ስለ ግንኙነታችሁ የወደፊት ጉዞ ማሰብ ይኖርብሻል። ርቀት ባለበት ግንኙነት ውስጥ ዋናው መተማመኛ መገናኘት ነው። እሱ ለዚህ ፍላጎት ከሌለውና ግንኙነቱ የት እየሄደ እንደሆነ በቁም ነገር የማያይ ከሆነ ይህንን አጥብቀሽ ጠይቂው። ስድስተኛ፣ የኮሙኒኬሽን ጥራት መጨመር። ሁልጊዜ ምን እየሰራህ ነው ወይንም ለምን ዝም አልክ ከማለት ይልቅ ንግግራችሁ ትርጉም ያለው እንዲሆን አድርጊ። አዳዲስ ነገሮችን አጋሪው። ያጋጠመሽን አስቂኝ ነገር፣ ያየሽውን ቪዲዮ ወይንም ያነበብሽውን ነገር በመላክ የውይይት ርዕስ ክፈቺ። የድምጽና የቪዲዮ መልእክት። ጽሑፍ ብቻ ከመላክ ይልቅ አጭር የድምጽ መልእክት ወይንም የቪዲዮ ክሊፕ መላክ የቅርርብነት ስሜትን ይፈጥራል። አዳዲስ ነገሮችን መፍጠር። ተራ የሆነው እንዴት ዋልክ፣ ምን በላህ የሚለው ንግግር አሰልች ሊሆን ይችላል። ሰርፕራይዝ አድርጊው። ባልጠበቀው ሰዓትና አጭር የሆነ ደስ የሚል የፍቅር መልእክት ላኪለት። የጋራ ጨዋታዎች። በጋራ በኦንላይን አብራችሁ ልትጫወቷቸው የሚችሏቸውን ቀላል ጨዋታዎች ለምሳሌ ሉዶ፣ ቼዝ ሞክሩ። ይህ በመካከላችሁ ያለውን ሳቅና መዝናናት ይጨምራል። ሰባተኛ፣ መፈለግን ማስተማር። ሁልጊዜ አንድ ሰው እጁ ላይ እንደምትገኝ ካወቀ ጥረት ማድረጉን ሊያቆም ይችላል። መልስ ለመስጠት አትቸኩይ። መልእክት ሲልክልሽ ወዲያውኑ ከመመለስ ይልቅ ጥቂት ቆይተሽ መልሺ። ይህ የራሴ ስራና ህይወት አለኝ የሚል መልእክትን ለንቃተ ህሊናው ያስተላልፍለታል። አንቺ መጀመሪያ አትደውይ። ለአንድ ወይንም ለሁለት ቀናት ምንም አይነት ግንኙነት አትጀምሪ። ዝምታሽ እንዲሰማውና ምን ሆነ ይሆን ብሎ እንዲያስብ እድሉን ስጪው። ስምንተኛ፣ የጋራ ግቦችን ማውጣት። ርቀት አሰልቺ የሚሆነው መጨረሻው ሲጠፋ ነው። ግንኙነታችሁ ወዴት እንደሚሄድ ማውራቱ መነቃቃትን ይፈጥራል። የመገናኘት ቀን መቁረጥ አለባችሁ። የሚቀጥለው ወር እንገናኛለን የሚል ተስፋ ካለ ያንን ቀን በጉጉት መጠበቅ ስለሚኖር ችላ ማለት እድሉ ይቀንሳል። ርቀት ጊዜያዊ መሆኑን ማረጋገጥ አለባችሁ። መቼ ነው የምንገናኘው የሚለው ጥያቄ ምላሽ ካገኘ በመሃል ያለው ዝምታ ብዙም አይጎዳችሁም። ግልጽ የሆነ ቀጠሮ መኖሩ ለግንኙነቱ ተስፋን ይሰጣል። አንድ ላይ የምታደርጉት ነገር ይኖር። በርቀት ሆናችሁ አንድ አይነት ፊልም እያያችሁ በስልክ ማውራት ወይንም አንድ አይነት መጽሐፍ አንብባችሁ መወያየት ትችላላችሁ። ዘጠነኛ፣ የራስሽን ማራኪነት መጠበቅ። ወንዶች በራሷ የምትተማመንና በራሷ ህይወት የምትደሰት ሴትን ይበልጥ ያከብሯታል። ፎቶሽን አጋሪው። ደስ የሚል ቦታ ስትሄጂ ወይንም ተኳኩለሽ ስትወጪ ፎቶ ተነስተሽ ላኪለት። ይህ ያለ እርሱም ህይወትሽ ደስ የሚል እንደሆነ እንዲያይ ያደርገዋል። በተዘዋዋሪ ደግሞ አንቺን እንዳያጣ የስጋት ስሜት ይፈጥርበታል። በራስ መተማመንሽን አሳዩ። አንቺን ሊያጣሽ እንደሚችል እንዲሰማው ማድረግ አለብሽ። ህይወትሽን ቀጥይ። እሱ ስላልደወለ ቤትሽን ዘግተሽ አትቀመጪ። አዳዲስ ልብሶችን ልበሺ። ጸጉርሽን ተሰሪ። ከጓደኞችሽ ጋር ተዝናኚ። እነዚህ ነገሮች በፎቶ ወይንም በሶሻል ሚዲያ ስታሳይ
ይህች ቆንጆ ሴት ከእጄ እንዳታመልጥ የሚል ስጋትና ፍላጎት በውስጡ ይፈጥርበታል። 10ኛ የራሱን ስፔስ ስጪው። እሱን ከመውቀስ ይልቅ ያንቺ ስሜት ምን እንደሚመስል ንገሪው። ወንዶች ወቀሳ ሲበዛባቸው ይሸሻሉ። ስሜትሽን ስትነግሪው ግን የመረዳት ስሜት ሊያድርበት ይችላል። ለምሳሌ ሰሞኑን ብዙ ባለማውራታችን የብቸኝነት ስሜት እየተሰማኝ ነው ትይዋለሽ እንጂ አንተ ሁልጊዜ ዝም ትላለህ፣ አታወራኝም አትበዩ። አንዳንድ ጊዜ ወንዶች በራስ ወይንም በግል ጉዳይ ሲወጠሩ ወደ ራሳቸው ዋሻ የመግባት ባህሪ ያላቸው። አትጨቅጭቂው። ለምን ዝም አልክ ብለሽ ደጋግመሽ ከመጠየቅ ይልቅ የተወጠርክ ይመስለኛል፣ ሲመችህ እናወራለን ብለሽ ለብቻው እንዲሆን ጊዜ ስጪው። ይህ ላንቺ ያለውን አክብሮት እንዲጨምር ያደርገዋል። 11ኛ እውነታውን መቀበል። አንዳንድ ጊዜ ችላ ማለት የፍቅር መቀነስ ምልክት ሊሆን ይችላል። ቀጥተኛ ጥያቄ ጠይቂው። ይህ ግንኙነት ላንተ ምንድን ነው? አሁንም በቁም ነገር ትፈልገዋለህ ወይ ብለሽ ጠይቂው። መልሱ አሻሚ ከሆነ ወይንም ፍላጎት እንደሌለው ካሳየሽ ስሜትሽን ለማይረዳ ሰው ጊዜሽን ማባከን በፍጹም አይገባሽም። የዛሬው ቪዲዮ ይህንን